ላኢላሃ ኢላላህ ማለት በአካባቢነት አንገባም አይደለም። ላኢላሃ ኢላላህ ማለት ይከምል ባዕዱና ባዕደን አይደለም። ላኢላሃ ኢላላህ ማለት ነተፍቅ ፊ መተፈቅና አለይ ወያዙር ባዕዱና ባዕደን አይደለም። ላኢላሃ ኢላላህ ማለት ከፊታችሁ የቀረብኩት ስለ ፖለቲካ ላወራችሁ ነው አይደለም። ላኢላሃ ኢላላህ ማለት ኢየሱስን ፍቅርን የሰበከ ጌታ ነው ማለት አይደለም። ማአዘላህ ላኢላሃ ኢላላህ ማለት አኒዕቡዱላህ ወጅተኒቡ ጣጉት አላህን በብቸኛነት አምልኩ፣ ጣጉታትን እርግፍ አድርጋችሁ ተው። አላህን ሱብሓነሁ ወተዓላ በኢባዳ የማይነጥሉ ሰዎች፣ አላህን ሱብሓነሁ ወተዓላ የማይለምኑ ሰዎች፣ ወደ አላህ የማይደፉ ሰዎች፣ ወደ ተለያየ አምልኮሽና ወደ ተለያየ ጣጉት የሚዞሩ ሰዎች፣ ወደ ቀን፣ ወደ ሼክ፣ ወደ አብሬት፣ ወደ ቃጥባሬ፣ ወደ አናጂና፣ ወደ ኑር ሐውሴን የሚዞሩ ሰዎች ላኢላሃ ኢላላህን ያበርሱታል። ለምን? አኒዕቡዱላህ ወጅተኒቡ ጣጉት አላህን አምልኩ፣ ጣጉታትን እርግፍ አድርጋችሁ። ጣጉት ብሎ ማለት ኩሉ ማ ይዕበዱ ሚን ዱኒላህ ይሰማ ጣጉት። ከአላህ ውጭ ያለ ነገር ሃይላንድ የሚያመልኩ ሰዎች አሉ፣ ጣጉት እያመለኩ ነው። ድንጋይ የሚያመልኩ ሰዎች አሉ፣ ጣጉት እያመለኩ ነው። አልከሶን የሚያመልኩ ሰዎች አሉ፣ ጣጉት እያመለኩ ነው። አብሬትን የሚያመልኩ ሰዎች አሉ፣ ጣጉት እያመለኩ ነው። ነብዩን የሚያመልኩ ሰዎች አሉ፣ ጅብሪልን የሚያመልኩ ሰዎች አሉ፣ ኢስራፊልን፣ ሚካኤልን የሚያመልኩ ሰዎች አሉ፣ መርየምን፣ ነብዩላህ ኢሳን የሚያመልኩ ሰዎች አሉ። ሳሊሆቹ ስላልፈለጉና ወደሱ ስላልተጣሩ እነሱ ከሚያደርጉት ነገር ነፃ ቢሆኑ ከሚያመልከው አንጻር ሲታይ ምን እያመለከ ነው? ጣጉት